የአዲስ አበባ ወንዞች ተፈጥሯዊ ማንነታቸውን አጥተው ራሳቸው ሞተው ወደ ገዳይነት የተሸጋገሩ ናቸው። ከወንዞቹ ብክለት የሚነሳው በሽታ የብዙዎችን ሕይወት ቀጥፏል። ከአደጋ አድራሽነት ወደ ቱሪስት መዳረሻነት እንዲቀየሩ ብለን ነው የያዝነው። አሁን አዲስ አበባ ደረቅ ቆሻሻ ወደ ወንዝ መጣል ያስቀጣል፣ ፍሳሽም ወደ ወንዙ መልቀቅ ያስቀጣል። ይሄ ለማህበረሰቡ ሲባል ነው፣ ለከተማችን ጤንነት ሲባል ነው። አንዳንዱ ቦታ ገና አመት ሳይሞላ የቀድሞ የጠፋ ውሃ ብቅ ብቅ ማለት ጀምሯል። ከአምና ጀምሮ አረንጓዴ መትከል የጀመርንባቸው ቦታዎች ውሃው አካባቢው ማራስ ጀምሯል። የተፈጥሮ ማለት ነው። ይመጣል ብለን እንጠብቃለን። ግድብም እየሰራ ነው። ለኮንሶ የእርከን ስርዓት የጋቢውን ስርዓት እጅግ የሚገርም ነው። በጣም ተሰለጠኑ የሚባሉ የሪቴኒንግ ዎል ስራ ጋር ስናሳይ በጣም ትንሽ ዋጋ በአንጻራዊነት፣ በሌላ በኩል ደግሞ ረጅም ዘመን የሚቆይ በኢትዮጵያውያን ሙያ ሊገነባ የሚችል የሀገር ውስጥን የራስን ፕሮሞት ማድረግም ብቻ ሳይሆን መጠቀም መቻል ያየንበት ነው። እንጦጦ በሮች ላይ እንጦጦ ዳገት ስር የፒያሳ ወንዝን ተያይዞ የመጣው ላይ በሚገባ ሰርተው አሳይተውና እጃቸው የሚገርም ጥበብን ነው እያፈለቀ ያለው።